እስልምናና ፍንፍኔ አማራ የሚባለው ህብረተሰብ ወደ ኦሮሚያ ፍንፍኔ ከመድረሱ በፊት በገዳ ሲተዳደሩ የነበሩ ሃይማኖታቸው ዋቀፈና የሆኑ በአባቦኩ የሚተዳደሩ በአባገዳ የሚመሩ በአባሙዳ ወይንም በቃሉ የሚመረቁ ኦሮሞዎች እንዲሁም የቱለማ ኦሮሞዎች ሆነው የእስልምና ሃይማኖትን የተቀበሉ የጋላን ጎሳ የዋዩ ጎሳና ከአብቹ ጎሳዎች የተውጣጡ የኦሮሞ ጎሳዎች እስልምናን ተቀብለው ረመዳንን ለመጾም ጨረቃን ስለሚቆጥሩ ወረ ኡርጂ ለካው ማለትም ጨረቃን የሚቆጥሩ ተብለው በመታወቅ ወርጂ ተብለው በመጠራት ለንግድ ሥራ ወደ ኦሮሚያ ከገቡ አረቦች እንዲሁም ድርቅና ጦርነትን ሸሽተው ወደ ቱለማ ኦሮሞ እየተጠለሉት ብዛት ያላቸው አረቦች ጋራ ከ8ኛ ክፍለ ዘመን ጀምረው ተጋብተውና ተዋልደው አብረው በሰላም ይኖሩ ነበረ። ይህ ማለት ክርስትና የሚባለው ሃይማኖት ወደ ፍንፍኔ ከመድረሱ በፊት ከ500 ዓመታት በላይ እስልምና ከቱለማ ኦሮሞ ጋራ በፍቅር አብሮ እንደነበር ስፍር ቁጥር የሌላቸው የታሪክ ማረጋገጫዎች አሉ። እኚህ ከኦሮሞ ጋራ ይኖሩ የነበሩ አረቦችና ኦሮሞዎች ከፍንፍኔ ውጪ ሌሎች የንግድ መዳረሻ ከተሞችንም መመስረት ችለው ነበር። ለምሳሌ ፈጠገር፣ ጅዳ ወይንም ግዳ፣ ዋጂ እና ኢፋት ተጠቃሾች ናቸው። ዛሬ የሀገሪቷ እምብርት የሆነውን የቱለማ ምድር ለመጀመሪያ ጊዜ መጠሪያው የሆነውን ሸዋ ብሎ የጠሩትም እኚሁ አረቦች ነበሩ። ይህ በእንዲህ እያለ ከ1270 ጀምሮ የይሁዳ ንጉሥ ነኝ በማለት የአገውን ሥርወ መንግሥት ገልብጠው ሥልጣን የተቆጣጠረው የነፍጠኛው ኃይል ካለማቋረጥ ወደ ኦሮሚያና የኢትዮጵያ ደቡብ ክፍል ለመስፋፋት ያደረገው ጥረት አልተሳካለትም። ሞቲ ለሚ በሚባሉ የኦሮሞ አባዱላዎች እየተመታ ተቀልብሶ በኦሮሚያ ምድር ደመከልብ ሆኖ ቀርተዋል። ከሞቲ ለሚ ምት የተረፈውም ተቆራርጠው ወደ መጣበት ተመልሰዋል። ይሁን እንጂ በስተመጨረሻ በፖርቹጋሎችና በሌሎች አውሮፓኖች እገዛ ለመጀመሪያ ጊዜ የክርስቲያን ሃይማኖት ይዞ ወደ ኦሮሚያ ምድር የገባው አፄ አምደ ጽዮን ነበር። ከ1314 እስከ 1344 ይህ ሰው ወደ ኦሮሚያ ፍንፍኔ ዘልቆ ከገባ በኋላ 4 ከባድ ጥፋቶችን አጥፍተዋል። አንደኛ፣ የገዳ ሥርዓትን እንዲቋረጥና የገዳ ሥርዓቶች የሚከናወኑበት ቦታዎች ሁላ ቤተ ክርስቲያን እንዲገነባ በማድረግ የገዳ አባቶችንና የዋቀፈና ሃይማኖት አባቶችን ሌሎቹን በመግደል ሌሎቹን አሰድደዋል። የገዳ ሥርዓትም ከማዕከላዊ ኦሮሚያ ከቱለማ ምድር ተቋርጦ ወደ ባሌ መደወላቡ ሸሽተዋል። ሁለተኛ፣ ሁሉም መስጊዶች በሁሉም ከተሞችና ገጠር የሚገኙ እንዲፈርሱ ትዕዛዝ በማስተላለፍ ተፈጻሚ አድርገዋል። ሦስተኛ፣ በቱለማ ምድር ላይ የሚገኙ አረቦች እንዲገደሉና ምስቶቻቸውን እንዲቀሙ በማድረግ ከፍተኛ የዘር ፍጅት በቱለማ ኦሮሞና በአረቦች ላይ ፈጽመዋል። አራተኛ፣ ማንኛውም የአምደ ጽዮን ወታደር ደሞዝ ስለሌለው ደሞዙ ያገኘውን ማንኛውንም ንብረት እንዲዘርፍ የዘረፉትንም ለመንግሥት ሳይሆን ለወታደሩ ለራሱ የሰራበት ደሞዙ ይሁንለት በማለት ወታደሩ ለዘረፋ ተግቶ እንዲሰራ በማድረግ ከፍተኛ ዘረፋ አካሂደዋል። በመሆኑም የዓለማችን ጸሐፍት የቱለማ መሬት ቢቆፈር ከውስጡ የሚገኘው በአምደ ጽዮን የወደሙ መስጊዶች ናቸው እንዳሉትም ዛሬ ብዛት ያላቸው የአርኪኦሎጂ ውጤቶች ስለነዚህ በአምደ ጽዮን ስለወደሙት መስጊዶችና ከተሞች ማረጋገጫ አግኝተዋል። በተቃራኒው አማራ የሚባለው ህብረተሰብ ግን እንደ ህብረተሰብ ወደ ኦሮሚያና ደቡብ የሀገራችን ክፍል የተስፋፋው በንግድና ማህበራዊ ግንኙነት ሳይሆን
በመሳሪያ አፈሙዝ ለወረራ ወደ ኦሮሚያ ከመጡት አባቶቻቸው እግር ተከትለው ነው። በሁሉም የኢትዮጵያ ነገሥታቶች ማለት በሚቻል ደረጃ በእስልምና ላይ ጥፋት አድርሰዋል። እንዲያውም በኢትዮጵያ ሥልጣን የሚያዘው እስልምናን ለመዋጋት ነው የሚመስለው የነበረው። የሀበሻ ወራሪዎች እስልምናን ካልተዋጋችሁ ትረገማላችሁ የተባሉ ነበር የሚመስሉት። በተለይ እስከ መጨረሻው የፊውዳል ሥርዓት ማሳረጊያ ኃይለ ሥላሴ ድረስ የነበረውን ታሪክ ማመሳከር ይቻላል። ከዚህ የተነሳ ብዙ ሰዎች ኢትዮጵያን የክርስቲያን ሀገር ብቻ አድርገው ያስባሉ። ለዚህ ሐሳብ መነሻ የፊውዳሉ ኃይለ ሥላሴ ሕገ መንግሥት በዋናነት ይጠቀሳል። ኢትዮጵያ የክርስቲያን ደሴት ናት፣ የኢትዮጵያ መንግሥት ሃይማኖት ኦርቶዶክስ ክርስትና ብቻ ነው ማለቱ ነው። ይህ ማለት የኢትዮጵያ መንግሥት ሃይማኖት እንደነበረው ያሳያል። በመሆኑም አባቶቻችን ሲናገሩ ከአንደበቶቻቸው እንደሰማነው ሙስሊሞች ፍርድ ቤትም ሆነ የሆነ መንግሥት መሥሪያ ቤት ሲገቡ የእስልምና ቆብ ወይንም ዕማማቸውንና ሴቶችም ሂጃብ ለብሶ መግባትን ስለሚከለክል አውልቀው እንደነበር የታወቀ ነው። በተመሳሳይ መልኩ ፕሮቴስታንት ሃይማኖት ወይንም በተለምዶ ጴንጤ የምንለው ክርስቲያኖችም በዚያው ልክ ተሳደዋል፣ ተገለዋል፣ ታስረዋል። ለሃይማኖታቸው ስል ብዙ ስቃይና ፍዳ አይተዋል። በተቃራኒው የኦርቶዶክስ ሃይማኖት ግን ወራሪዎች ከሚወሩት መሬት 1/3 ወይንም ሲሶውን እየተረከበች እንደ ልቧ ቤተ ክርስቲያን ከማስፋፋት አልፈው መሬቱን በሽያጭ በመቸብቸብ መሬቱን ለተቀሙት ሕዝቦች መልሰው በማከራየትና ጭሰኛ ገበሬዎች እያመረተች ሕዝባችንን ለባርነት እየዳረገች ነበረች። በተቃራኒው የአንዋር መስጊድ በእስልምና አባቶች በተመረጡ ኢማሞች ሳይሆን የእስልምና ቀንደኛ ጠላት በነበረው በጠቅላይ ሚኒስትር አክልሉ ሀብተወልድ የበላይ ተቆጣጣሪነት ይተዳደር ነበር። አክልሉ በተመሳሳይ ሁኔታ ኦሮሞን በአንድ ክፍለ ዘመን ወደ ኋላ አስቀርተን ካልገዛን፣ ዘመናዊ ትምህርት ካስተማርነው ባህር ሆኖ ይውጠናል በማለት ጀነራል ታደሰ ብሩ መሠረተ ትምህርት እንኳን እንዳስተምሩ በማባበሉ ጀነራል ታደሰ ብሩ የትጥቅ ትግል መጀመራቸውም ይታወቃል። እስልምና በመላ ኢትዮጵያ ያለው አስገራሚ ታሪኮች እንዳለ ሆነው በተለየ ሁኔታ በኦሮሚያ ደግሞ እጅግ የተለየ ደማቅ ታሪክ አለው። በኦሮሚያ ውስጥ የእስልምናን የጥንት ታሪኩን ትተን ምድር ላይ ያለውን ሐቅ ብቻ እንኳን ሐቂቃውን ብናወራ እስልምና የኦሮሞ ሃይማኖት ነው። ለኦሮሞ የቆመ መንግሥትና ማንኛውም ታጋይ ደግሞ ለኦሮሞ ሃይማኖት ክብር ሊሰጥ ይገባል። ዛሬ ባለው ሁኔታ የኦሮሞ ሃይማኖት ዋቄፈና ብቻ አይደለም፣ እስልምናም ክርስትናም የኦሮሞ ሃይማኖት ሆኖ ተቀብለነዋል። ምክንያቱም እስልምና የዚያ ለጠላት መስሚያ የሌለው ሙርቲ ጉቶ በከርዋሬ ሃይማኖት ነው። ራሱን ለሕዝብ ቤዛ ለማድረግ የቆረጠው የዚያ መሥዋዕት የኤለሞ ቅልጡ ሃይማኖት ነው። የኦሮሞ የጥንካሬ ተምሳሌት የሆነው የትግል አባት ክሪቲካል ቲንከር መሪ የሶሬሳ ወይንም የጃራ አባገዳ ሃይማኖት ነው። እስልምና የቁርጠኝነት መለኪያ የጀግንነትና ታማኝነት ድንበር የሆነው የጀነራል ሁሴን ቡኔ ሃይማኖት ነው። የዚያ አሪቆ አሳቢ ስትራቴጂስት የጀነራል ዋቆ ጉቱና ዘመናዊነትንና ዘመንን ከቀደመው ሞትን ያሸነፈው ሼህ አደም ሳዶ ሃይማኖት ነው። ኦሮሞማ ከሚጠፋ እኔ ልጥፋ ካለ የነዲ ገመዳ ሃይማኖት ነው። የዚያ እልህኛ የፈጠራ አባት ሼክ በክሪ ሰቀሎ የአፋን ኦሮሞ ውበት ማሳያ ሼክ ዶክተር ረሻድ አብዱለ የዚያ የጥበብ ባህር የሆነው የአብዲ ቆጴ የገዳ ሥርዓት ማሳያ የኦሮሞ የስልጣኔ ማማ ማሳያ የእርቡ ሽንጋ ትልቁ መጽሐፍ የንሆ ጎበና ሃይማኖት ነው። የብልጫችን ምስክር የኦሮሞ ባህሪ ማሳያ የፍቅር ማኅተም
የአሊ ብራ ሃይማኖት ነው። ለኦሮሞማ ዋጋ የከፈሉ ብቻቸውን 1000 የነበሩ ፕሮፌሰር መሃዲ ሐሚድ ሙዴ፣ ኢብራሂም ሃጂ፣ በንብ የተዋጋው የነ ሙጬ አህመድ ሙጬ የጀስትስ የፍትህ አስተማሪው የነ ጫማ ኑር ሃይማኖት ነው። የነ ኡስማዮ ሙሳ የጋዜጠኛ አዩብ አቡበከርና አቡበከር ሙሳ እንዲሁም ሌሎች ኧረ ስንቱ። በመሆኑ ኤቦ ደርበተኒ ጅንፉን ቀበተኒ እንደሚባለው በእነዚህ ጀግኖችና ምሁራኖች ድል እያጌጠ ማንኛውም የኦሮሞ ልጅ ቄሮና ቀሬ ዋቀፈታም ሆነ ዋቀፈቱ እስላም ይሁን ክርስቲያን የፊውዳሉ ሥርዓት በእስልምና ላይ ያለውን እርግማን መቼም ቢሆን መታገስ አይችልም። በመሆኑም ኦሮሞን በሃይማኖት የመሸርሸር አካሄድ አያስኬድም። ትግራይን እንጨብጣታለን ስል የነበረው የጎንደሩ ጭፍን መሳፍንት የጠቅላይ ሚኒስትር ዶክተር አብይ አህመድን ወደ ሥልጣን መምጣት አስመልክቶ አስተያየት ሲሰጥ እንደሰማነው እስላምና ክርስቲያን አብሮ መኖራቸው ችግር የለውም፣ ነገር ግን እስላምን የኢትዮጵያ አልጋ ላይ ማውጣት ወይንም ሥልጣን ላይ ማውጣት አግባብ አይደለም ሲሉ እንዴት እንደሚያስቡና እምነታቸውን በግልጽ አሳይተውናል። እቅጩን ነግረውናል። እነኚሁ ኃይላት ዛሬ ተገልብጠው ለእስልምና ጠበቃ በመምሰል መንግሥትን የእስልምና ጠላት አስመስለው ለማቅረብ ሲጣጣሩና ኦሮሞን በሃይማኖት ለመከፋፈል ሲጥሩ እያየን ነው። እኛ እንደ ኦሮሞ ነበር የተበደልነው። እንደ ኦሮሞ ታግለን ዛሬም ነገም ከምናስበው እንደርሳለን። የጎደለንን እናሟላለን፣ የተጣመመብንን እናቃናለን፣ የሚታዩትን ማናቸውንም ችግሮች እንፈታለን። በመሆኑም በሀገራችን ላይ የሚተገበሩ ማናቸውም ሕጋዊ እርምጃዎች የነዚህን ታሪካዊና ነባራዊ ሐቆች ያገናዘበ መሆን ይገባዋል። ክርስትናውም ቢሆን የዚያ ተዝቆ የማያልቀው ወርቅ ሂካ አባ ገመቺስ ወይንም ኦኔስፎስ ነሲብ፣ የአስተር ገኖ፣ ባሮ ቱምሳ፣ ጉድና ቱምሳ፣ የነ ሃጫሉ ሁንዴሳ፣ ኤቢሳ አዱኛ፣ ዮሴፍ ገመቹ፣ የነ በዳሳ መገርሳ ወይንም አቡነ ጴጥሮስ፣ የነ ታዴ ብሩና ማሞ መዘምር ሃይማኖት ነውና ሁሉም የኦሮሞ ሃይማኖቶች ናቸው። ሁሉም ሃይማኖቶች በሁሉም ኦሮሞ ዘንድ እኩል ዋጋ አላቸው፣ እኩል መብትም አላቸው። አንድ ለኦሮሞ ታገላለሁ የሚል አካል ይህንን አምኖ መቀበል ግድ ይለዋል። ይህንን ሐቅ የሚያጓድል ማንኛውም አካል ስንዝርም እንኳን መራመድ አይችልም። የታጋይነት ስነ ልቦናም ሊኖረው አይችልም። የኦሮሞን ሕዝብ እያስተዳደረ ያለው መንግሥት ከሰሞኑን በግላጭ እየተቀጣጠለ ያለን ዲስኮርስ ከግንዛቤ ውስጥ በማስገባት ሕዝቡን አድምጦ ሕዝባዊ መስመር የሳቱ ነገሮችን በአስቸኳይ ማስተካከያ ማድረግ ይጠበቅበታል ብለን እናምናለን። በመሆኑም ዛሬም ነገም ለዘለዓለሙ እኛ የእርቡሽንጋና የአባገዳ ልጆች ነን። ኦሮሞ በየትኛውም የኦሮሚያ ጫፍ ላይ በነጻነት የሚያምንበትን ሃይማኖቱን ማስኬድ ካልቻለ በሥልጣን ላይ ላለውም ሆነ ለኦሮሞ ታገላለሁ ለሚለው ለማንኛውም አካል አሳፋሪ ነው። በዚህ ላይ እስልምና ባለፉት የፊውዳል ሥርዓቶች ውስጥ ሲጨቆን የነበረ እንደ ሀገሪቷ መሠረታዊ ጠላት ስታይ የነበረ ሃይማኖት እንጂ ከወራሪዎች ጋር በማበር 1/3 ወይንም ሲሶ መሬት በመጋራት የጭቆና አራማጅም ተካፋይም አልነበረም። ሲገደል፣ ሲሰደድ፣ ሲታፈን፣ ሲታሰር፣ ሲዘረፍ፣ ሲገረፍ የነበረ ከፍተኛ የሥነ ልቦና ጉዳት የደረሰበት ኢትዮጵያዊነቱን ተነጥቆ እንደ መጤ ሲቆጠር የነበረ የአካላችን ክፋይ የሆነ ሕዝባችን ነው። በመሆኑም ዛሬም የመገፋት ስሜት ውስጥ መግባት የለበትም። ሲሆን ልካስ ነው የሚገባው። ልብ ያለው ልብ ይበል። እስልምናና ፍንፍኔ ከማንም በፊት
ይተዋወቃሉ። ዛሬም ለዘለዓለምም አይነጣጠሉም። ሳብስክራይብ በማድረግ ቀጣይ ሥራዎቻችንን ከእኛ ጋር ይጋሩ እንላለን። ላይክ እና ኮመንት ማድረግ ይችላሉ። ለዛሬው እናመሰግናለን። Kana echenoni